ማንም ታውቆኛል ማንነት ስሙት። እነዚህ ልጆች ዛሬ ደግሞ እየተለያዩት ወይስ ከዛ በፊት ምን አይነት ነገር ነበረ? ምንም የምናውቀው ነገር የለም። አት ፋይናል መጨረሻ ላይ አሁን የፕራንክ ምናምን የምትሉት ነገር ተውት። ሁላችንም ማወቅ ያለብን ፕራንክ አይደለም። ሰሞኑን ዛር ቆሞልሻል አንቺ አሮጊት። እንግዲህ ሸቀይ የዚህ አመት ባጀትሽን እኔ ነኝ የዘጋውልሽ ማለት ይቻላል። ለልጅቷ ጫማና ልብስ ግዥላት ባሁኑ ስትቀበይ። አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ነው ሪስፔክት የሚያደርገው። እናንተ እንደምታስቡት ኖሆለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጓችሁ? ከዚህ የተነሳ ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። ያ ማለት ግን የሚዋደዱ ከሆነ ፍቅር በመሃላቸው ካለ ሰምሃው ተመልሰው አይገናኙም ማለት አይደለም። እሱን እግዚአብሔር ነው የሚያውቀው። እሷ እኔ ያለፈ ህይወቴን ተሻግሬ ወደፊት እየሄድኩ ነው፣ እናንተ ከፈለጋችሁ እዛ ያለፈው ላይ ቆማችሁ ጨፍሩ ስትላችሁ እናንተ እዛው ያለፈ ህይወቷ ላይ ቆማችሁ የምትጨፍሩ ቢራቢሮ ፋሚሊዎች አይደላችሁ። እናንተ ሰርጎ ገብ ትባላላችሁ። ሰርጎ ገብ እንደ ቢራቢሮ ፋሚሊ አክት እያደረጋችሁ እሷን የማይመጥናትን ነገር እያወራችሁ በየሄዳችሁበት እሷን የምታሰድቡ ማለት ነው። ሌላው እቺ እባብ የጃኒ ጓደኛ ለመሆን ያልፈነቀለችው ድንጋይ የለም። በተለይ ያኔ የታሰረች ሰሞን ለማስፈታት በሚል በችግሯ ጊዜ ገብታ ማለት ነው። እባብ እንደዚህ አይደለ? በደካማ ጎናችሁ ነው የሚገባው። እንደዛ ሆና ጓደኛ ለመሆን ሞክራ ነበረ። ጃኒም እድሉን ሰጣ ጓደኛ አርጋት ነበር ለተወሰነ ጊዜ ማለት ነው። ስታያት እባብ ነች፣ ስታያት ነቀዝ ነች፣ መዥገር ነች፣ አትላቀቅም። እሷን ተደግፋ ገንዘብ ሜክ ለማድረግ ነበር የምትፈልገው። ጃኒ አልቻለቻትም፣ አባረረቻት። እየደወለች ቴክስ እያደረገች ሲጨቀጨቃት ብሎክ አደረገቻት። ተስፋ ቆረጠች። ያኔ መገናኛ ሄዳ ምላሷ ላይ ጃኒ ብላ ተነቀሰች። ከዛን ቀን ጀምሮ ጃኒ የሚለው ስም ከዚች ልጅ ምላስ ላይ ጠፍቶ አያውቅም። መቃብር ድረስ እስክትሄጂ አይቼ ስትቀበሪ ሳይ ነው ምተውሽ እንጂ አለቅሽም ስትል የነበረች ሴት ዛሬ መታ ተቆርቋሪ ሆና ስታወራ የቢራቢሮ ፋሚሊ በሚል ነቀዞች ናቸው። ኤኒዌይ ጃኒና አዶናይ የሆነ እንድታረጉት የሚፈለግ ነገር አለ። አንተ ስለሷ እንድታወራ፣ እሷ ስላንተ እንድታወራ፣ እንድትሰዳደቡ፣ የሆነ ሚስጥር እንድትወጣጡ የሚፈልግ የሆነ አካል አለ። ይሄንን አታቁም ብዬ አልገምትም። ታውቃላችሁ። እናንተ ደግሞ you guys are matured። ይሄ ነገር ይገባችኋል። ቢ ኬርፉል። አሁን ሌላው የምር ተለያይታችሁ ከሆነ ወደ አዲስ ሪሌሽንሺፕ ለመግባት አትቸኩሉ። ለራሳችሁ ትንሽ ጊዜ ስጡ። አይታወቅም፣ የሚስተካከል ነገር ሊኖር ይችላል። ምክንያቱም ፍቅር እንደዚህ ስለሆነ ከኤክስፒሪየንስ ነው የምንነግራችሁ። ይሄው ነው። መልካም ቀን።